ጤና ይስጥልኝ እንዴት ዋላችሁ? ዛሬ ለየት ያለ ርዕስ ይዤላችሁ መጥቻለሁ። እንደዚህ አይነት ሰው አጋጥሟችሁ ከሆነ አላውቅም፣ ግን እስቲ በአሁን ሰዓት እያየሁት ያለሁት ጉዳይ ስላለ እናንተም ከኔ ጋር ሆናችሁ ልትስማሙበት ትችሉ ይሆናል። አንዳንዴ ሁልጊዜ የሆነ ሰው ልክ ነኝ የማለት አደገኛ ሱስ ያለበት ሰው ገጥሟችሁ ያውቃል? ሁልጊዜ ልክ ነኝ የማለት ይሄ በጣም አደገኛ ሱስ ነው፣ የማይመለስ ሱስ ነውና ስለዚህ ነገር እስቲ ዛሬ ብናወራ ደስ ይለኛል። እኔ ለማታውቁኝ ማይክል እባላለሁ፣ የአቢሲኒያ ሲግናል ፋውንደር ነኝ። እስቲ ወደ ዛሬ ርዕሰ ጉዳያችን አጠር ባለ ሁኔታ ላስረዳችሁና ሼር ላድርጋችሁ። እናንተም ከተመቻችሁ ሌላ ሰውም ሼር አድርጉት። ዛሬ በሚሊዮኖች የሚቆጠሩ ሰዎች የሚሰቃዩበት አንድ ድብቅ ሱስ አለ። እንዳልኳችሁ መግቢያ ላይ ይህ ሱስ አልኮል አይደለም፣ እጽ ወይ መድኃኒት አይደለም፣ ገንዘብም አይደለም። ግን ሁልጊዜ አንድ ሰው በመሃላችን ላይ ሁልጊዜ ልክ ነኝ የማለት ሱስ ያለበትን ሰው ወይም ደግሞ ያለው ነገር ነው ማወራችሁ። አንዳንድ ሰዎች ተሳስተናል ብለው ከማመን ይልቅ ጓደኝነታቸውን ማፍረስ ይመርጣሉ። የሚገርማችሁ ነገር ግንኙነታቸውን ከመጠበቅ ይልቅ በክርክር ማሸነፍ ይቀላቸዋል። እውነቴን ነው የምላችሁ፣ በጣም የሚገርም ባህሪ ነው ያላችሁ። እውነትን ከመጠበቅ እውነትን ማንነትን ይዞ ከመውጣት ይልቅ የግል ማንነታቸውን ወይም ደግሞ ይሄ ምንድን ነው የሚባለው ኢጎ መከላከል ይቀላቸዋል፣ ኢጓቸውን። ነገር ግን የሚገርማችሁ ነገር አደገኛው ክፍል እዚህ ጋራ ነው ያለው። አንድ ሰው ሁሉ ጊዜ እኔ ልክ ነኝ የሚለው ሱስ ከተያዘ መማር ያቆማል፣ ይቅርታ መጠየቅ ያቆማል። ምክንያቱም ከሰው መማር ትህትናን ይጠይቃል። ይህ ሰው ይደረቅ ነው፣ በፍጹም አይሰማም። በፍጹም እንደዚህ አይነት ነገር አይሰማም። ይህንን ሰው አስቡበት። አንድ ሰው ሁሉም ነገር አውቃለሁ ብሎ ባመነበት ቅጽበት እርገቱ ይቆማል። ይህ ቀላል ነገር አይደለም። በነገራችሁ ላይ ቀላል አይደለም። ይህ በጣም ከባድ ሱስ ነው። ለዚህ ነው እኮ በታሪክ ውስጥ ታላላቅ መሪዎች፣ አሳቢዎችና መምህራን ሁልጊዜ ትሁት አስተሳሰብ የነበራቸው። ጥያቄዎቻቸውንም ራሱ ይጠይቃሉ፣ በትህትና ያዳምጣሉ። የተሻለ እውነት ሊያገኙ ራሳቸውን ይፈልጋሉ፣ ራሳቸውን ዝቅ ያደርጋሉ፣ ራሳቸውን ይለውጣሉ። ነገር ግን ሁልጊዜ ልክ ነኝ በሚለው ሱስ የተለከፈ ሰው ይህንን ማድረግ አይችልም። ይከብደዋል፣ ያስጨንቀዋል፣ ያልበዋል፣ ያናደዋል፣ ያበሳጨዋል። እሱ ብቻ ነው። አእምሮ እስር ቤት ነው። የእሱ አእምሮ እስር ቤት ሆንበታል። እውነቴን ነው የምላችሁ። የስነ ልቦና ባለሙያዎቹ እኮ ራሳቸው ይሄ ነገር ምን ይሉታል? ኮንፈርሜሽን ባይስ ይሉታል። ወይም ደግሞ ይሄ ምንድን ነው? የራስን ሀሳብ ብቻ የማረጋገጥ አዝማሚያ። ይሄ የሚሉትን ነገር አለ አይደል? እንዲህ እያሉ ነው የሚያስረዱት። ይሄ ማለት በነገራችሁ ላይ አእምሮአችንንና እኛ ልክ መሆናችን የሚያረጋግጥ መረጃዎችን ብቻ መፈለግ ይጀምርና ስህተታችንን
የሚያሳዩትን ሁሉም ነገር ችላ ብለን እናልፈዋለን። አይገርም? የልክ ነኝ ባል ሱስ ያለበት ሰው በጣም መጥፎ ነው። ለብዙ ነገር መፈናቀል፣ ለብዙ ነገር በቃ እንትን ያደርጋል። በነገራችሁ ላይ በዚህ የተያዘ ሰው አይታችሁት ከሆነ ይሄ ግለሰብ ቀስ በቀስ እውነቱን ማየት ያቆምና የራሱን ማንነት የራሱን ኢጎ እንዲያ የሚፈልገውን ብቻ ያያል። ለዚህ እኮ ነው ዛሬ ብዙ ግንኙነቶች ይሄ ሪሌሽንሺፖች የሚፈርሱት፣ ትዳሮች የሚፈርሱት፣ ልጆች የሚበተኑት በደረቅ ሰው እኮ ነው። በቃ አጠፋም አላጠፋም ይቅርታ የማይጠይቅ ሰው፣ ትሁት የማይሆን ሰው፣ እንዴ እኔ ግን ተሳስቼ ይሆን እንዴ ብሎ ራሱን የማይጠይቅ ሰው አለ አይደል? ደረቅ እኔ ብቻ ነኝ ልክ በማለት ልክ ያልሆነም ራሱ ልክ ሆኖ እየተሰማው አይነት ሰው አጋጥሟችሁ አያውቅም? ብዙ ነገሮች እየፈረሱ ያሉት በአሁኑ ሰዓት እንደዚህ አይነት ሰዎች በዝተዋል፣ ስለበዙ ነው። እዚህ ወይም ሚስት ወይም ባል አንዳቸው ለእውነት ሲታገሉ፣ አንዳቸው ደግሞ አልሸነፍ ባይነታቸውን አውጥተው ሲታገሉ አስቡት። በጣም ነው ለማሸነፍ ብቻ ነው እየተታገሉ የሚኖሩት። በቃ እኔ ልክ ነኝ በማለት ጥበብ ያለው ሰው ልንገራችሁ፣ ወይም ደግሞ ትሁት የሆነ ሰው ምን አይነት ሰው እንደሆነ ታውቃላችሁ? ጥበበኛ ሰው እንዲህ ብሎ አይጠይቅም፣ ዝም ይላል። በዛ ላይ ደግሞ እኔ ልክ ነኝ አይልም። ጥበበኛ ሰው የሚጠይቀውን ያውቃል፣ እውነቱ ምን እንደሆነ ያውቃል፣ ብሎ ይሰማል፣ ይማራል። ሌሎቹን ራሱ ለማረጋገጥ ሌሎቹ ራሱ ልክ መሆናቸው አለመሆናቸው ለማሳወቅ ዝም መልስ አይሰጥም። ተሳስቼ ይሆን እንዴ እኔ ጋር ይሆን እንዴ ጥፋቱ እሱ ጋር እንኳን ባይሆን ትሁት ነው። ህይወትን እንዲጠፋ አይፈልግም፣ እንዲበተን አይፈልግም፣ ፍሬንድሺፕ እንዲፈርስ አይፈልግም፣ ቤስት ፍሬንድ እንዲለያይ አይፈልግም። ጥበብ ብልህ ያለው ሰው ሁል ጊዜ አስተውሎ ነው የሚናገረው። በዛ ላይ ደግሞ ከአንድ ሁለቴ ደጋግሞ አይቶ ነው የሚያወራው። ምን እንደሚል ታውቃላችሁ? ጥበበኛ ሰው እውነቱ ምንድን ነው ብሎ ይጠይቃል። እነዚህ በነገራችሁ ላይ እነዚህ ሁለት ሰዎች ጥበበኛ ሰውና እኔ ልክ ነኝ የሚል ሰዎች ሰማይና ምድር ናቸው። እኔ ልክ ነኝ የሚለውን የትዕቢተኛ ነው። በቃ ባጭሩ እውነቱ ምንድነው ልታስረዳኝ ትችላለህ የሚል ግን ጥበበኛ ሰው ነው። እንደዚህ አይነት ሰው ይገጠማችሁ፣ ጥበበኛ ሰው ያድላችሁ። እውነት ስህተታችንን ሊያጋልጥ የሚችለው ነገር ምን አይነት ሰው እንደሆነ ታውቃላችሁ? እስቲ አንተ የሚሰማህ ነገር ተናገር፣ እስቲ ልስማህ፣ ላዳምጥህ። ምናልባት እኮ እኔ ጋም ሊሆን ይችላል ጥፋቱ፣ ምናልባት አንተ ጋም እኮ ሊሆን ይችላል። እስቲ በሰከነ በተረጋጋ የሚያስረዳ ሰው በጣም ብልህ ሰው ነው። ያው ሁላችን እንደምናውቀው እየቆየ ሲሄድ እውነት ነፃ ታወጣለች አይደለ? እውነቱ መውጣቱ አይቀርም። ያ ሰው ግን እየተገለለ ነው የሚሄደው። እንደዚህ አይነት ያለበት ሰው ግን ራሱም እያገለለ ቤተሰቡም እያገለለው እሱም ራሱ ያው ጥሩ አይሆንም እና የዚህ አይነት ሱስ ያለበት ሰው በጣም አስቸጋሪ ነው። በነገራችሁ ላይ ጠንካራ ሰው ድምፁን ከፍ አድርጎ የሚጮህ ሰውም አይደለም። ጠንካራ ሰው ወይም ጥበበኛ ሰው ምናልባት ተሳስቼ ይሆናል፣ እኔ የማላውቀውን አዲስ ነገር ካለ አስተምረኝ፣ ማደግ እፈልጋለሁ። ምክንያቱም መለወጥ የሚችል አእምሮ፣ ማደግ የሚችል አእምሮ፣ ሁልጊዜ ልክ መሆን ያለበት አእምሮ አለው። ፈቃደኛ ነው፣ እግዚአብሔርን ይወዳል፣ ትሁት ነው። ይሄ ሰው በጣም ትሁት ነው እና በእንደዚህ አይነት መልኩ ህይወታችሁ፣ ሪሌሽንሺፓችሁ፣ ኢቭን የራሳችሁ ማንነታችሁ፣ ህሊናችሁ በእርግጠኝነት ነው የምላችሁ ማስተካከል ትችላላችሁ። ለሰውም ቢሆን ደረቅ አትሆኑ። ያ ሰዓት ካለፈ በኋላ እቤት ስትሄዱ ብቻችሁ በምትሆኑበት ሰዓት ላይ በጣም ነው ህሊናችሁ የሚወቅሳችሁ።
አይምሰላችሁ። በዚህ ሰዓት በዚህ ነገር ያለፉ ብዙ ሰዎች እኖራለን። ህመሙ በኋላ ከሄዱ በኋላ እኛ ይጨንቀናል እና እንደዚህ አይነት ሰዎች እንኳን ብንሆን መስተካከል ይቻላል። እንደየእምነታችን በመጾም በመጸለይ በመስገድ እንዲሁም ደግሞ እውነተኛ ሰው በመሆን እንደው ራሳችን ማንነታችን በመጠየቅ አእምሮአችን በመጠየቅ ምን እያረኩ ነው? ለማን ብዬ ነው? በማን ዘንድ እንድወደድ ፈልጌ ነው? ለምን ጥፋቴ ከሆነ አላምንም? ለምን ማመን እኮ አለብኝ? ይቅርታ መጠየቅ እኮ አለብኝ። ሰው እኮ ነው፣ ይሳሳታል እኮ፣ ፍጹም እኮ አይደለሁም ማለት ይቀላል እና ሁሉም መድኃኒት አለው። እዚህ ዓለም ላይ መድኃኒት የሌለው ነገር የለም። እግዚአብሔር ሁሉም ነገር ተስማምተን ተቻችለን አንተ ትብስ አንቺ ትብስ ህይወት ግብረ ገብ እንዲኖረን ስርዓት እንዲኖረን ባህል እንዲኖረን ወግ ማዕረግ እንዲኖረን አድርጎ ነው የፈጠረንና እኛ በዲጂታል ዓለም ላይ ቁጭ ብለን ብዙ ጊዜ ፌከኛ እንሆናለን። ያወቅን ይመስለናል። ጥበበኛነታችንን በልህነታችንን እያጣነው መጣንና በእንደዚህ አይነት የተያዛችሁ በዚህ ውስጥ ያላችሁ ሰዎች እግዚአብሔር እንደው እውነት ይርዳችሁ ነው የምለው። እናንተም ተምራችሁ ቤተሰቦቻችሁን አድኑ፣ ህይወታችሁንም አድኑ። ብቸኛ አትሆኑ፣ አትከለሉ። እንደዚህ አይነት ማንነት መጥፎ ማንነት እንደሆነ አምናችሁ ተማሩበት እላለሁ። ሁሉም ነገር መድኃኒት አለው እላለሁ። ሁሉም ነገር ይሻሻላል እላለሁ። ስለዚህ ድረስ አብራችሁ ስለነበራችሁ እያመሰገንኩኝ ይሄ ነገር ከተመቻችሁ ወይም ደግሞ እንደዚህ አይነት ችግር ያለበት ወገን ካለ ሼር በማድረግ ራሱን እንዲጠይቅ ማንነቱን እንዲጠይቅ አድርጉ። እናንተም ከተመቻችሁ ላይክ በማድረግ እንዲሁም ሳብስክራይብ አድርጉ። እዚህ ድረስ አብረው ስለነበሩ እያመሰገንኩኝ ባላችሁበት ሁሉ ሰላማችሁን ይብዛ እላለሁ። መልካም ጊዜ